አይሻ ዛሬም እየተከተለሽ ነው። አየሁት እኮ በእናትሽ። ገና ለገና ሰፈር ውስጥ እፈራለሁ ብሎ እንደፈለገው ሊያደርግ ነው እንዴ? ማንንም ቢፈራው ነው ምረት መፈራ መስልሽ? ዛሬ አወራዋለሁ። ነይ ያልኩሽ እንዴ። ምን ፈልገህ ነው የምትከተለኝ? ምን ያንተበትባል? ተናገራ። ጉልበትን ተማምነ ሌላ ነገር አስበህ ከሆነ እኔ አልፈራም። እሺ አትከተለኝ በቃ። እንዳሰብሽው ክፉ አስቤ ሳይሆን ስለወደድኩሽ ነው የምከተልሽ። ምን? አዎ ስለምወድሽ ነው። ለማንም አይደነግጠው ልቤ አንቺን ለማናገር አቅም ስላጣ ነው እየተከተልኩሽ ፍቅሬን ባይኔ ማስታገስ። ኧረ እባክህ እሺ ምን ይወደድክልኝ? ምንሽ ይጠላል? አይንሽን ብቻ እንዳልል የሚያምረው ፈገግታሽ ይታዘበኛል። ከንፈርሽ እንዳልል ጎራዳ ብትሆንም በልክሽ የተሰጠችሽ አፍንጫሽ ታምራለች። ጉልበት ብቻ አይደለም ምላስም አደገኛ ነው ለካ። እንዲህ በቀላሉ አወራሻለሁ ብዬ አላሰብኩም ነበር። ለካ ድንጋጤም ደፋር ያደርጋል። እኔ ግን ብዙም አልወድልህ ነገሮች አሉ። ምን ናት ውጁ? ጉልበት እንጂ ልብ ያለ አይመስለኝም። ቀርበሽ ካላየሽው እኮ ልብ ሩቅ ነው። እሱን እናያለን። ጸጉር ግን ያምራል ወንድሜ። ጸጉሩ እየሸሸበት ተጨምቋል። ምን እየተጠቀምክ ነው? ለጸጉሬማ ሼባ ቅባትን ነው የምጠቀመው። ከተፈጥሮ ሮዝመሪ ኦይል የሚዘጋጅ ሲሆን ምንም አይነት ኬሚካል የማይጨመርበትና በሀገር ውስጥ በኤክስፖርት ስታንዳርድ ነው የሚመረተው። በኤክስፖርት ስታንዳርድ? አዎ፣ ጸጉር እንዳይነቃቀልና እንዲጠነክር እንዲሁም እንዲፋፋ ያደርጋል። በዛ ላይ ጥራትና ጤናማነቱ አያሳስብም። እና የት ያገኘዋል? ሼባ ኑድ ኬር በተለያዩ ፋርማሲዎችና ሱፐርማርኬቶች ክፍለ ሀገርን ጨምሮ ያገኙታል። ለበለጠ መረጃ በዚህ ስልክ ይደውሉ። ዌብሳይት ሊንካቸው እኔ ባዮ ላይ አለ።